እሺ ፍሬንድ ብራዘር ዛሬ ማሳይ ምን እንደማሳይ ታውቃለህ? ማለት መብራት ቢሄድ ዋይፋዩን ከሶላር እንዴት ማግኘት እንደምንችል ማለት ነው። በሁለት መንገድ በሪሌ አማካኝነት መብራት ሲሄድ ራሱ እንዲዘጋና ራሱ እንዲከፍት ልክ እንደዛ ማለት ነው። አሁን አንዴ የሚያስፈልጉን ነገሮች 4 ዳዮድ ያስፈልጉናል። አንደኛው ኔጌቲቭ እና ፖዚቲቭ ተቃራኒውን ይታሰራሉ እንደዚህ። አንደኛው ሁለቶቹ ዳዮድ ደግሞ እንደዚህ ሆነ በአንድ አቅጣጫ ይታሰራሉ፣ ይበየዳሉ። አንድ ሪሌ ያስፈልገናል 78 ፋሚሊ ከሆኑት ማለት ነው። 78012 የሆነ ትራንዚስተር ያስፈልገናል መቀነሻ ማለት ነው። ከዛ በኋላ 12 ቮልት ኖርማል የዋይፋይ ቻርጀር 12 ቮልት ያለ 12 ቮልቱን ቀጥታ ስንሰካው በመብራት እንዲሰራ ያደርግና መብራት ሲሄድ ደግሞ ሪሌው ይከፍትልንና ወደ ሶላሩ ይሄድልናል ማለት ነው። አሁን ወደ ስራው እንሂድ። እዚህ ጋር ተቃራኒ የበየር ናቸው። አንዱ ዳዮድ እንደዚህ ነው ይበየዳል። እንደዚህ ይበየዳሉ። ይሄኛው ቀጥታ ለትራንዚስተሩ ለ78012 ገቢ ይሆናል። ይሄኛው ደግሞ ቀጥታ ምንድነው ሶላር ገቢ ይሆናል ፖዚቲቭ። ከዛ ይሄኛው ደግሞ የባትሪው ግራውንድ አይደለ፣ እዚህኛው ግራውንድ ላይ እንበይዳለን 78012 ቦዲው ላይ ማለት ነው። እሺ ከዛ በኋላ ይሄኛው ቻርጀሩ 12 ቮልት እዚህ ጋር አሁን ምን ይቀራል? ሁለት ዳዮዶች ማለት ነው። ሁለቱ ዳዮዶች ደግሞ እንደዚህ ነው ይበየዳሉ። ፖዚቲቭን ቀጥታ ከሪሌው ኦን ኦፍ ላይ ማለት ነው። ይሄኛው ኦፍ ነው፣ እቺኛዋ ደግሞ ኦን ናት። ልክ አንዴ ለበይዳትና ቀጥታ 12 ቮልት ኤሲ ሲገባ ማለት ከኤሲ ዲሲ ሆኖ የመጣው 12 ቮልት ሲገባ ሪሌው ኦፍ ይሆናል። ኦፍ ሲሆን ለዚህኛው ይሰጠዋል ማለት ነው። ይቺ ማለት ናት። ይቺ ግራውንድ ናት። ይቺኛዋ የ78012 ወጪ ትሄድና ከሪሌው ማለኛው እግር ላይ ትገባለች። ይቺኛዋ ከዚህ ትሄድና ኦፍ ስትሆን በዚህኛው ትወጣለች። ኦፍ ሲሆን ደግሞ የሶላሩ ቀጥታ በዚህኛው ይወጣል ማለት ነው። ስለዚህ እሺ ይሄ ግራውንድ ነው። ቀጥታ ግራውንዱን እዚህ ጋር ነው እንዳለ። እሺ እንዳጠቃላይ አሁን ይሄን ስራ ኦልሬዲ አልቋል፣ ግን ቀጥታውን ዋይፋይ እያገኘ ስላለ ነው። እሺ አትቀጥታ ተወዘ እዚህ ጋር ይታየማል። ከዛ በኋላ ለዚህ የምንሰጠው ሶርስ ያስፈልገናል። ይሄ ኖርማል የዚህኛው ኬብል ገቢ፣ ከዛ የዚህኛው ወጪውን ማለት ነው ቀጥታ ወደ ዋይፋይ የሚሄደውን ይሄ ግራውንድ በየድ፣ ከዛ የዋይፋይውን ፖዚቲቭ ችኛዋን ቀጥታ ሁለት ዳዮድ ከዚህኛው ከሪሌው የሚወጡ ኦን ኦፍ ላይ ቀጥታ እንወይደዋለን ማለት ነው። ከዛ ይሄኛው የዋይፋዩ 12 ቮልት ገቢ አሁን ከፈተልን። ትንሽ ላይቱ ደብዛዝ ያለ ነው አይታይም። አሁን ኖርማል ከፍቷል። አይታይም ፓወር ትንሽ ላይቱ ደብዛዝ ያለ ነው። ከዛ በኋላ 12 ቮልት አሁን በሜትር መለካት ይችላል። እነሱን ተከማው እሺ ዲሲ ነው። እሺ ግራውንድ እዚህ ጋር ይታያል። ያው ግራውንድ ፖዝ አድርገን ግራውንድ ያው አሁን ከሶላሩ እዚህ ጋር ስንት አለ? 17 ቮልት የሶላሩ ማለት ነው። ከዛ በኋላ እዚህ ጋር ሪሌው ጋር ሲገባ የኛ በዚህ ገባ ትራንዚስተሩ ጋር ሲገባ 15 ነው።
ሲወጣ ስንት ሆነ? 12። ከዚህ ወጥቶ የት ሄደ? ሪሌው ጋር ገባ። ሪሌው ጋር ወጣና እዚህ ጋር 12 ለዋይፋይ ገመድ ፖዚቲቭ ገባለት ማለት ነው። ይሄ ነው። ስለዚህ አሁን የ12 አይደለ 12 ያለ ከዚህኛው ላይ ነው። እዚህኛው ላይ የለም ከአንደኛው ጋር። የኛው ግን የመብራት ነው ማለት ነው። የኛው ግን የሚመጣ መብራት ቀጥታ ቆይ እንዳያዝ ነው። መብራት ሲሰካ ይመጣል ማለት ነው። 12 እዚህ ጋር ማለት ነው። ስነቅለው ይጠፋል። ጠፋ። ሲሰካው ይመጣል። አሁን መብራት ሄደ ስንል እዚህኛው ላይ ስለሌለ ወዴትኛው ይላል? ወደዚህኛው ይላል 12። ስለዚህ ሁለቱም ላይ በዳዮዱ ወደ አንድ አቅጣጫ ስለሆነ እዚህኛው ጋር 12 አለ ማለት ነው። አሁን መብራት ሲሄድ ቀጥታ ኢሚዲየት የሚጠጥ ይሄ የመብራት ነው ማለት ነው። አሁን መብራት ስነቅል ደግሞ የትኛው ግርጋ ይኖራል? እዚህ ጋር እንደዚህ ነው። አጠቃላይ ስራውን ይሰራል ማለት ነው። በሰላም ነው። እንዴት አልሽ?